ፈጣሪ የሰጠንን ተፈጥሯዊ ውበት በሰው ሰራሽ መርፌና በስደት ለመቀየር መሞከር መጨረሻው ፈጽሞ አያምርም። ብዙ ጊዜ የሰው ልጅ ባለው ነገር ሳይለካ የበለጠ ልመር፣ የበለጠ ልታወቅ በሚል የቅንጦት ሩጫ ውስጥ ሲገባ ያላሰበውና ሊቀለብስ የማይችለው የህይወት ገሃነም ውስጥ ይወድቃል። አበው አጉል ሲያጌጡ ይመለጡ እንዲሉ በዶክተሮች እጅ መልካቸውን ለመለወጥ የሞከሩ በርካታ ሰዎች ዛሬ ላይ ተመልሰው መደበኛ ሰው መሆን ቀርቶ በመስታወት እንኳን የራሳቸውን ፊት ማየት የማይችሉበት አስፈሪ ደረጃ ላይ ደርሰዋል። በዚህ ቪዲዮ የምናያቸው ግለሰቦች በፕላስቲክ ሰርጀሪ ምክንያት መልካቸው ሙሉ በሙሉ ተበላሽቶ ህይወታቸው ወደ መሬት ስቃይ የተቀየረባቸው አሳዛኝ ሰዎች ናቸው። በተለይ በቪዲዮ መጨረሻ ላይ የምናያት ታዋቂዋ ሞዴል በገዛ ፊቷ ላይ ባደረገችው አስደንጋጭ ስህተት ምክንያት የደረሰባትን ውጤት ስታዩ በእውነት ፈጣሪን ታመሰግናላችሁ። በአስረኛ ደረጃ ላይ የምናገኛት ጣሊያናዊቷን ባለጸጋ ሚካኤላ ሮማኒን ነው። ሚካኤላ ገና በወጣትነቷ እጅግ ማራኪና ቆንጆ ከንፈሮች የነበሯት ቢሆንም ከተፈጥሮ ውበቷ በላይ ይበልጥ ጎልቶ የሚታይ ከንፈር እንዲኖራት ፈለገች። በዚህም ምክንያት ኮላጅን የተባለውን ማሳበጫ ፈሳሽ በከንፈሮቿ ላይ ያለማቋረጥ መውጋት ጀመረች። ነገር ግን ይህንን መርፌ ደጋግማ በወሰደች ቁጥር ከንፈሮቿ ከመጠን በላይ በመለጠጥና በመዛባት መላ ፊቷን ጭምር አበላሹት። ዛሬ ላይ በሰራችው ስህተት ምክንያት ፊቷ ሙሉ በሙሉ ተለዋውጦ ከሴት ይልቅ የወንድ ገጽታ እንዲኖራት ያደረገ ሲሆን የነበራትን ተፈጥሯዊ ውበት በገዛ እጇ በማጣቷ የዕለት ተዕለት ኑሮዋ በትውስታና በቁጭት የተሞላ ሆኗል። ወደ 9ኛ ደረጃ ስናልፍ የዓለማችንን ዝነኛ የፋሽን ዲዛይነር የሆነችውን ዶናቴላ ቨርሳቼ እናገኛለን። ዶናቴላ የቨርሳቼ ኩባንያ መሪ እንደመሆኗ መጠን ሁልጊዜ በወጣትነት ውበት መቆየት ትፈልግ ነበር። ይህ ፍላጎቷ ግን ወደ አባዜ ተቀይሮ ላለፉት 20 ዓመታት በርካታ የፊት ቆዳ መሳብ፣ የከንፈር ማሳደግና የአፍንጫ ቀዶ ጥገናዎችን አድርጋለች። ነገር ግን ውጤቱ እሷ እንዳሰበችው ሳይሆን ፍጹም ተቃራኒ ሆነ። ቆዳዋ ተፈጥሯዊ የመለጠጥ ባህሪውን በማጣቱ ፊቷ ልክ እንደ ሰም የቀለጠና የደረቀ እንዲመስል አድርጎታል። ዛሬ ላይ እጅግ ባለሀብት ብትሆንም በገንዘቧ የገዛችው ሰው ሰራሽ ፊቷ ግን በሄደችበት ሁሉ የሰዎችን መደናገጥ የሚፈጥርባት የዕለት ተዕለት ዕዳ ሆኖባታል። በ8ኛ ደረጃ ላይ የምናገኛት አሜሪካዊቷን ወጣት ሞዴል ፕሪሲስላ ካፑቶን ነው። ፕሪሲስላ በሞዴሊንግ ስራዋ ስኬታማ ለመሆን ስትመኝ የሆሊውድ የውበት መስፈርት ላይ ለመድረስ ከንፈሯን በትላልቅ መርፌዎች ማሳበጥ ጀመረች። ነገር ግን ያገኘችው ዶክተር በፈጠረው ስህተትና እሷን ባለማቆሟ ምክንያት ከንፈሯ ከመጠን በላይ አብጦ መደበኛነቱን አጣ። በዚህም ምክንያት የነበራት የሞዴሊንግ ሥራ ሙሉ በሙሉ የተሰረዘ ሲሆን የፍቅር ጓደኛዋም ጥሏት ፈረጠጠ። ፕሪሲስላ ዛሬ ላይ ፊቷን ወደ ነበረበት ለመመለስ በሚሊዮን የሚቆጠሩ ዶላሮችን ብታወጣም ሙሉ በሙሉ ሊስተካከልላት አልቻለም። የሰዎችን አስተያየት ለመስማት ብዬ ሕይወቴን አበላሸሁት በማለት በየቀኑ በከፍተኛ ጸጸት ውስጥ ትኖራለች። በ7ኛ ደረጃ ላይ እንግሊዛዊውን ታዋቂ ዘፋኝ ፒት በርንስ እናገኛለን። ፒት መልኩን ፍጹም የተስተካከለ ለማድረግ በማሰብ መጀመሪያ ላይ ቀለል ያለ የአፍንጫ ሰርጀሪ አደረገ። ነገር ግን ሰርጀሪው ሳይሳካ ቀርቶ አፍንጫው መጣመም ሲጀምር ያንን ለማስተካከል ሌላ ሰርጀሪ አደረገ። ይህ ሂደት እንደ ሰንሰለት ቀጥሎ በሕይወቱ ውስጥ ከ300 በላይ የፕላስቲክ ሰርጀሪዎችን ለማድረግ ተገደደ። በአንድ ወቅት በከንፈሩ ላይ በተደረገ የተሳሳተ መርፌ ምክንያት ፊቱ ላይ ያለው ስጋ መበስበስ በመጀመሩ ዶክተሮች ፊቱን ሙሉ በሙሉ ሊቆርጡ ተቃርበው ነበር። ፒት ያጠራቀመውን ገንዘብ በሙሉ ፊቱን ለማዳን በየሆስፒታሉ የጨረሰው ሲሆን የመጨረሻ የሕይወት ዘመኑን በከፍተኛ የአካልና የስነ ልቦና ስቃይ አሳልፎ ከዚህ ዓለም ተለይቷል። በ6ኛ ደረጃ የምናገኘው ስቶኪንግ ካት በሚል ቅጽል ስም የሚታወቀውን አሜሪካዊውን ዴኒስ አቭነርን ነው። ዴኒስ ከተራ ውበት ፍላጎት ባለፈ መልኩን ሙሉ በሙሉ ወደ ነብር ለመቀየር ወሰነ። ለዚህም ሲል በፊቱ ላይ በርካታ የፕላስቲክ ሰርጀሪዎችን ለማድረግ የአጥንቱን ቅርጽ አስቀየረ። ከንፈሩን ወደ ላይ አስቀደደ። የድመት ፂም መትከያ ብረቶችን በፊቱ ላይ አስቀበረ። እንዲሁም ጥርሶቹን እንደ አዳኝ እንስሳ አስከመከማቸው። ይህ የእብደት ውሳኔው ግን ማኅበራዊ ሕይወቱን ሙሉ በሙሉ አጠፋው። ሰዎች እንደ እብድ ወይም እንደ ሰይጣን ያዩት ስለነበር በከባድ ብቸኝነትና የአእምሮ ጭንቀት ውስጥ ወደቀ። በስተመጨረሻም ስቃዩ ሲበዛበት በገዛ እጁ ሕይወቱን ለማጥፋት ተገዷል። በ5ኛ ደረጃ ላይ የምናገኛት ጄሲካ አልቬስን ነው። ጄሲካ ቀደም ሲል ወንድ የነበረች ሲሆን የሰው ሰራሽ አሻንጉሊት ለመምሰል ከ100 በላይ ሰርጀሪዎችን አድርጋለች። በተለይ በአፍንጫዋ ላይ ያደረገቻቸው ከ20 በላይ ቀዶ ጥገናዎች እጅግ አስፈሪ አደጋ መጥተውባታል። አፍንጫዋ በተደጋጋሚ በመቆረጡ ምክንያት የደም ዝውውሩ በመቆሙ አፍንጫዋ እየበሰበሰና እየረገፈ መጣ። በወቅቱ ዶክተሮች በአስቸኳይ ሌላ ሕክምና ባያደርጉላት ኖሮ አፍንጫዋ ከፊቷ ሙሉ በሙሉ ተለይቶ ሊወድቅ ነበር። ዛሬ ላይ መተንፈስ የምትችለው በከፍተኛ ችግር ሲሆን ተፈጥሮ የሰጣትን መልክ በመናቋ የደረሰባት የአካል መጉደል የዕለት ተዕለት
የስቃይ ኑሮ እንድትኖር አስገድዷታል። በአራተኛ ደረጃ ላይ የምናገኛት የፕላስቲክ ሰርጀሪ ሰለባ የሆነችውን አሜሪካዊቷን ራጄ ናርኒሲንግ ነው። ራጄ ፊቷ ይበልጥ ለስላሳና ያማረ እንዲሆንላት ብላ ስታስብ ውድ የሆኑ ሆስፒታሎችን መክፈል ስላልቻለች በቅናሽ ዋጋ በቤት ውስጥ ሰርጀሪ ወደምታደርግ አንዲት የውሸት ሐኪም ሄደች። ይህች ሐሰተኛ ዶክተር ግን ወደ ራጄ ፊት ያስገባችው የሕክምና ፈሳሽ ሳይሆን የመኪና ጎማ መጠገኛ ሲሚንቶና መርዛማ ኬሚካሎችን ነበር። ከጥቂት ቀናት በኋላ የራጄ ፊት ልክ እንደ ድንጋይ ደነደነ፣ ቀስ ብሎም አበጠ፣ በኋላም መምገል ጀመረ። ራጄ ይህንን መርዛማ ነገር ከፊቷ ላይ ለማስወጣት ለዓመታት በርካታ ስቃይ የበዛባቸው ቀዶ ጥገናዎችን ያደረገች ሲሆን ያሳለፈችው የህመም ዘመን እጅግ ልብ የሚነካ ነው። ወደ ሶስተኛ ደረጃ ስንጠጋ የድመት ሴት በመባል የምትታወቀውን የዓለማችን ባለጸጋ ጆስሊን ዋይልድስታይንን እናገኛለን። ጆስሊን ከቢሊዮነሩ ባለቤቷ ጋር በትዳር ላይ ያለች ባለቤቷ ድመቶችን እጅግ በጣም እንደሚወድ ታውቅ ነበር። በመሆኑም የባለቤቷን ትኩረት ለመሳብ ፊቷን ወደ ድመት መልክ ለመቀየር ወሰነች። ለዚህ እብድ ሐሳቧ ከ4 ሚሊዮን ዶላር በላይ በማውጣት አይኖቿን ወደ ላይ አሳበች፣ ጉንጮቿን አሳበጠች። ነገር ግን ውጤቱ እጅግ አስፈሪ በመሆኑ ባለቤቷ ፊቷን ባየ ጊዜ ደንግጦ ወዲያውኑ ፈታት። ጆስሊን ዛሬ ላይ ያላትን ወጣትነትና ውበት አጣጥማ በሚሊዮን የሚቆጠር ገንዘብ አውጥታ የገዛችው አስፈሪ ፊት ትልቅ የህይወት ውድቀት ሆኖባታል። በሁለተኛ ደረጃ ላይ የምናገኛት የቀድሞዋን ኮሪያዊት ሞዴል ሃንግ ሚያኩን ነው። ሃንግ በተፈጥሯ እጅግ በጣም ቆንጆ የነበረች ቢሆንም የፊት ቆዳዋ ሁልጊዜ እንዲለሰልስላት ካላት ጉጉት የተነሳ በፕላስቲክ ሰርጀሪ ሱስ ተለከፈች። ፊቷ ከመጠን በላይ እየገዘፈ ሲመጣ የህክምና ዶክተሮች ሌላ ሰርጀሪ ለማድረግ እምቢ አሏት። በዚህ ጊዜ ሃንግ በራሷ መንገድ በቤት ውስጥ ሰርጀሪ ለማድረግ ወሰነች። ከጥቁር ገበያ የገዛችውን ሲልከን ፊቷ ላይ መውጋት ጀመረች። ያ ሲልከን ሲያልቅ ደግሞ በምግብ ማብሰያ ዘይት ተካችው። ይህ ውሳኔዋ ፊቷ ልክ እንደ ትልቅ ፊኛ እንዲያብጥና እንዲበላሽ አደረገው። የሀገሯ ልጆች የቆርቆሮ ሰው እያሉ ይሳለቁባት የነበረ ሲሆን ዛሬ ላይ ተደጋጋሚ ቀዶ ጥገና ተደርጎላት መጠኑ ቢቀንስም የነበረው ውበቷ ግን ዳግም ላይመለስ ለአንዴና ለመጨረሻ ጊዜ ተሰናብቷል። በመጨረሻም በጉጉት ወደ ጠበቅነው የአንደኛ ደረጃ ስናልፍ በ1970ዎቹና 80ዎቹ በአውሮፓ እጅግ ታዋቂ የነበረችውን አሜሪካዊቷን ተዋናይና ሞዴል ሲድኒ ሮም እናገኛለን። ሲድኒ በተፈጥሯ ወንዶችን ብቻ ሳይሆን መላው ዓለምን በውበቷ ያነጋገረች ፍጹም የሆነ የፊት ገጽታ የነበራት ድንቅ ሴት ነበረች። ነገር ግን ዕድሜዋ እየገፋ ሲመጣ የተሸበሸበውን የፊቷን ቆዳ ለመደበቅና በወጣትነት ለመቆየት ስትል የፊት ቆዳ መሳብ ወይም ፌስሊፍት ሰርጀሪዎችን ማድረግ ጀመረች። ያደረገቻቸው ሰርጀሪዎች ከመጠን በላይ በመደጋገማቸው የፊቷ ጡንቻዎችና ነርቮች ሙሉ በሙሉ ሞቱ። ቆዳዋም ወደ ኋላ ተወጥሮ ተቀደደ። ዛሬ ላይ ሲድኒ ስትስቅ እንኳን ፊቷ ተፈጥሯዊ እንቅስቃሴ ማድረግ አይችልም። ሙሉ በሙሉ ልክ እንደ ጭንብል የደረቀ ሆኗል። ያንን የመሰለ የዓለም አድናቆትን ያተረፈ ውበት ፈጣሪ የሰጣትን ባለማክበር ዛሬ ላይ ወደዚህ አስፈሪና አሳዛኝ ገጽታ መለወጡ ለሁላችንም ትልቅ ማስተማሪያ ነው። ውድ ተመልካቾቻችን ዛሬ ያየናቸው ታሪኮች አንድ ትልቅ እውነት ያስተምሩናል። ፈጣሪ ለእያንዳንዳችን የሰጠን ተፈጥሯዊ መልክና ውበት እጅግ በቂና ፍጹም መሆኑን፣ ካለን ነገር በላይ ያልሆነ ነገር ፍለጋ መሄድ መጨረሻው ጥፋት መሆኑን አይተናል። ከነዚህ አሳዛኝ ታሪኮች መካከል የእናንተን ልብ ይበልጥ የነካውና ያስተማራችሁ የትኛው ነው? ሐሳባችሁን ከታች ኮሜንት ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ ማድረጋችሁንና ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው በሌላ አስደናቂ ቪዲዮ እስከምንገናኝ ቸር እንሰንብት።